ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር በላይቭ አልቀነሰም ፍቅሬ እስካሁኑ በቃ ዱርዮሉ ሌባ አይደለም። ይህ ቁጥር አንድ ሁሉ ቲዩ ነው። ፕሮግራሙ ደግሞ ሳቅና ህይወት ነው። ዛሬም እንደተለመደው በሳምንታችን ሳቅና ህይወት ልንል ተገናኝተናል። እንኳን ደህና ገራሚ ቪዲዮዎችን ይዤላችሁ መጥቻለሁ። ከቪዲዮ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ቤተሰቦቼ ደግሞ ከሆናችሁ ያው እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ከጨረሳችሁ በኋላ ደግሞ የሚሰማችሁን ነገር ኮሜንት አድርጉልኝ። አመሰግናለሁ። ቲሸርቱ ምንድነው ካላችሁኝ ባለ ጫማው ይላል። ስለ ባለ ጫማው ደግሞ በኋላ እናወራለን። ቀጥታ ወደ ቪዲዮ እንሂድ። እስቲ ምን ይለናል ዳውድ እንስማው። አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄኮ ራሱን በአርባ አባዛው አልቀነሰም ፍቅሬ እስካሁኑ በአርባ ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም ስምሽን ከናባትሽ አውሪ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ቻት ጂቢቲ እና ጂሚናይ ነው ባንድ ላይ የጻፉት ሙዚቃው። ሁላችሁም ድምጹ ከኔ ነው ከኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ማነው በር ላይ መኪናውን ያቆመው? አይ እኔ አይደለም አንተ ነህ አይደለም? አይ እኛ አይደለም። ይሻላት መኪና ልመታ አንተ የሰው መኪና እንደ ሰብረው ነው። ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ ማሳሰቢያ ለሰይፉ ኦን ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር በላይቭ እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች ስልኳን ቻርጅ አድርግላት። በጣም ነው የሚገርመው። አይታችኋታል ግን ሜካፓን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜ አቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። ወይኔ በጣም ነው የገረመኝ ላይቭ ምጥ። ግን እናንተ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። በዚህ አይነትማ ብዙ ነገር ማየታችን አይቀርም። በቃ ሃይ መታወቅ እንችላለን? እሺ ሃይ ተዋወቅን። ከዛ በኋላ ላይ እኔና አንቺ ጓደኛ እንሆናለን። ከዛ ከጧት እስከ ማታ ቀኑን ሙሉ እናወራለን። ከዛ ይሄ ነገር ያድርግና ጓደኝነታችን ወደ ፍቅር ይቀየራል። ከዛ በኋላ ላይ ስለ ወደፊታችን ምናምን እናወራለን፣ እናቅዳለን። ከዛ በኋላ ላይ አንቺ ሌላ ወንድ ታገቢያለሽ እና እኔ ምን ቤት ነው የምቃጠል? ምን አባቱ እኔ እናንተ መቀለጃ ነው አልከም ዱርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራሁት ይሄ መኪና ተሰራ። ይሄ መኪና ተሰራ ሲጀመር ይሄው መኪናው ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብለር መኪናው ከኔ ወሰድከው መካኒክ ነኝ አልከም ዱርዬ ዴባ ምን ይመስላል? ይሄን ጉልበት ተሸክመ ሰርታት በላም እንደዚህ ሂድ ዱርዬ ሌባ ሄሎ ምን ነው የምትለኝ?
እስቲ ንገረኝ። ስልክና ብሩን ይዞ ላጥ እንዳይል እንደ መሰለኝ ነኝ። ምንድን ነው? መጀመሪያም እኮ ልለምን እኮ አይደለም ላግዝህ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ዱርዬ ሁሉ ሌባ አይደለም። ሙያ ያለውም ዱርዬ አለ። ሙያ ያለውም ዱርዬ አለ። አያሳ እኔ እኮ አይዲያዎቹን ከየት ነው የሚያመጣው ነው የምለው። በቃ ያሳ ይችላል። በቃ ይህ ቁጥር አንድ ሁሉ ቲዩብ ነው። ፕሮግራሙ ደግሞ ሳቅና ህይወት ነው። ሌብነት ፕሮማክስ መጨረሻውን እስቲ እንየው። ባልና ሚስት ከሚኖሩበት መኖሪያ ቤት በር ላይ ሳይክል አስረው ያስቀምጣሉ። ጠዋት ሲነሱ ግን ሳይክላቸው ከቦታው አልነበረችም፣ ተሰርቃለች። ከሁለት ቀን በኋላ ቤተሰቡ ጠዋት ሲነሱ ሳይክሏ ከቦታዋ ላይ ተቀምጣለች። እግሯ ላይ ደግሞ አበባና ደብዳቤ እንዲሁም 4 ትኬቶች ተቀምጠዋል። አባትየውም ደብዳቤውን ሲያነበው እንዲህ ይላል። በመጀመሪያ ይቅርታ ጠይቃለሁ። እኔ ሌባ ሁኜ አይደለም፣ አስቸኳይ ጉዳይ ገጥሞኝ አማራጭ ስላጣው ሳይክሏን ወስጄ ነበር። ለዚህም የምስጋና መግለጫ ይሆን ዘንድ እነዚህን ማራኪ አበባዎች አበርክቼላችኋለሁ። ለሁለታችሁ ደግሞ ቅዳሜ እዚሁ አቅራቢያ ባለው ሲኒማ ቤት ለሚመረቀው ፊልም መግቢያ የሆናችሁ ዘንድ 4 ትኬት ገዝቼ ሳይክሉን ተጠቅመውበት በክብር የሚመልስ ሌባ ይችላችኋለሁ። ታዲያ በዚህም የተገረሙት ቤተሰብ ቅዳሜ ደረሰና ባገኙት ትኬት ፊልም ለማየት ሄዱ። ታዲያ ባዩት ፊልም በልባቸው አመስግነው ወደ ቤት ሲመለሱ ቤታቸው በሙሉ ተዘርፏል። ቤታቸው በሙሉ ተዘርፏል ማለት ራሱን የዘረፈው ሰው ማመን እኮ ከባድ ነው። ኮልታፋ ልጅ ለማለት የሚከብዳት ቃላት ለማለት የሚከብዱኝ ቃላቶች ፓርቲቱ እነዚህን ከኮሜንት ነው ያገኘኋቸው። ኮሜንት ባይበላችሁኝና ምን ለማለት እንደፈለኩኝ ደግሞ ማለት ነው ኮሜንት አስቀምጡልኝ። እሺ አውቅሽ ነው ትሉ ሰዎች ግን እሺ ቀና ተጠብቆ መጀመሪያ የተባኩት ለከብቶቹ ለከብቶቹ ኑግ አጥለብ እኔ ለምን ልታረጊኝ ነው እንዴ? ለከብቶቹ ኑግ አለልጡልጡላቸው ሁለተኛ ቤት ተባኩት ደግሞ መከቢቷ አልተጠለለቀችም። አንቺን እኔ ድጋሜ ከሰማሁሽ ማለት ነው እንዳንቺ ቦዳ አይቀርም። መከቢቷ አልተጠለለቀችም። ሶስተኛ ቤት ተባኩት ደግሞ ተርበደበድኩላት በላት ሲቺን ተርበደበድኩላት እሺ አራተኛ ቤት ተባኩት ደግሞ ምነው ባለነዘዝናቸው ሲምፓቲሲ ቀጥን እንደማትኝ ተስፋ አደርጋለሁ። ትንፋሽ መተንፈስ ከበደኝ። መዳን አይደለም እንደዚህ ይቻላል። እንደዚህ ያጋጠመው ሰው አለ? ውሻ ወይንም ድመት የለገጠ ሰው ዘፋኝ ተከራይ አልቀነሰም ፍቅሬ ከእስካሁኑ የምወድል ለጌታ ያደለ ብዙል አልቀነሰም። ምን ነው ቤቴን ባከራየው ሞቴን ባታፋተኑ ግን አንተ ሰው ግራናተኛው ወዲን ሜዱ ሁሌ አይመችሽ ማለት ገጣሚ ሚስት ሲኖርስ ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ በኩል ለሊት ደጁን ማየቱ አይደክመኝ ነው እንዴ የሚመስል በእውነቱ አሪፍ ነው። ከአዲሱ መድብል ነው። ምንድነው
የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ። ቀልድ ነው እንዳያስቀው ጨዋታ ነው ይሄ ላንተ? ኧረ ምን ጨዋታ ነው? እኔ ገጣሚ አግብቼ ግራ ተጋባሁ። ገጣሚ አግብቼ ግራ ተጋባሁ እኮ። ኖርማል ወሬ ነው ይሄ፣ ግጥም አይደለም። በፈጠር ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽክን ተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል። ችላል መርጠህ እንደው ሲበቃም ይበቃል። ፈጣሪው ትዕግስቱን ስጠኝ። እነማን ናቸው ደግሞ እነዚህ? ጀማዎቼ ናቸው። አንዴ ይቅርታ እያወራን ነበር ተውጡልን። ብን ብዬ ስጠፋልህ ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደ ኖርማል ሰው አውሪ። ለምንድን ነው ቤት እየመታሽ የምታስደምሚኝ? እሺ ገጣሚ ነኝ በቃ ሳልፈልግ ቃላት ይሰካካልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። እሺ ቀጥይ በቃ። ይቅርታ ይቅርታህንማ ለአፍ መሟሻ ያህል ቀን ማለፊያ አድርገኸው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን መጨነቅ። ይቅርታህንማ ለአፍ መሟሻ ያክል ቀን ማለፊያ አድርገኸው ስራ ግን ሲቀጥል። አንቺ ያበረ ዘፈን ይወጣዋል። የዜማውን ልጨርሰው ብቻ። አንተ ግን መቼም አታድግም። ሁለተኛ አታገኘኝም። እሺ እንዴ ማለት ነው? አንቺን እኮ ነው አዳምጪኝ እንጂ እንዴት አመራጭሽ? አንቺ ዜማው እንዳይጠፋኝ ነው። ይቅርታውንማ ዜማው እንዳይጠፋኝ። ኤችዲ አይደል? እንደዛ ነው የሚባለው አይደለ? በቃ ግራ የገባው ነገር እንዴት አባቴ ሲፈሳ ሰምቼ አላውቅም። መኪና የሌለው ወንድ አይመቸኝም። እኔም ቢብዬ ነው ለዚህ ህይወት ነው ከኮሮና የተረፉት። ናሳ እቺ ንፍጣም ተውችኛ። በቅጥቅጥማ ሁለተኛ አልሄድም ብለን ምን በቀን ስንት ይሸቅላል? የጾም ፍየል ልብላ። ለነገሩ የበቆሎም የለኝም። የጾም ፍየል ልብላ ወይ ፋሮንኩ በቃ በጌታ ወንድሜ ነው ትለኛለች እንዴ? ቻያ ፖሊስ ሉን እንዴ? በቃ እኔና ሽሮ ከዚህ ሀገር አንወጣማ። ለዚህ ቲማቲም ህዝብ ሀያቴ ግን ምን አስባ ነው ምን ጅላቴን ያገባችሁ? ሀያቴ ግን ምን አስባ ነው ምን ጅላቴን ያገባችሁ? ፈጣሪ ሆይ እኔ አልቅሼ አንተን አስለቀስኳ። ቀጣይ ደግሞ እስቲ ወደ አንድ ጽድቅ ወደ ሆነ ቪዲዮ እንሂድ። ሰላም እንዴት ናችሁ? ዛሬም እንግዲህ በምሽት ውሎ ኮንተንት ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዳ ወደ መድረክ እንዴት ነሽ? ቺስ አለሽ? እሺ ዛሬ ምንድነው? እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። አብራችሁን ተከታተሉን። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳችኋለን የምንችለውን ያህል እና አብራችሁን ነው። ብርድ ልብስ ላልብስ ግድ የለዎትም? አይ ችግር የለውም። እኔ ብቻ በቃ ልበሱ፣ ደስ ይበለን። ምንም አያገባዎትም። ዝም ብዬ ብቻ ላልብስ። ምርር ሲል እኮ ነው እንደዚህ አይነት መልስ የምትመልሰው ታውቃለህ አይደል? እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ቁጭ ይበል። እሺ እንደዚህ ምን አገባኝ? በቃ ቁጭ ይበል። ያው እዚህ ጋር ቁጭ ይበል። እሺ ደህና ሁኑ። በቃ ችግር የለውም። በቃ አሚን 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 አሚን። ዱዓ ያታርጉልንም። አሚን አሚን አሚን። ወንድሜ ልመንህ? እሺ ቅለብ። እሺ አይወስዱብህም ብርድ ልብስና አሁን ባለብስሽ? አላህ ከዚህ ህይወት ያውጣችሁ። አላህ የተሻለ ነገር ይስጣችሁ። አሚን። ባረካውን አላህ በልጆቻችሁ የምትጦሩ ደግሞ ያደርጋችሁ። አሚን። እሺ አማና ነው የምሰጠው። አማና በአማና ለኔስ የኔ እንዴት ነህ? ሰላም ነው ወንድም? ልበሰው አደራ ብዬሃለሁ። አማና አላህ በወጣው ቦታ ይተካ። አሚን ወንድሜ። አሚን አሚን አላህ ነው የሚሰጥ። አሚን አሚን። እሺ ወንድሜ። እሺ እሺ አሚን አሚን
አሜን እንደሚዋ አሜን 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 የወሎ ሸመየ ሁሉም ደርስ ተጨፍባለሁ። አሜን እንጀራሽ ይስፋናዲ ናርከኝ አሜን ሁሉንም ሲያሳጣኝ ከፍቶኝ ተቀይሬ የሚያቀኝም ሁሉ ዘመኑ የሚሄደው በላ አላህ ነጃ ያውጣሽ። አሜን አሜን። ወሰሊሙ አላ ሰይድና ሙሐመድ። እናመሰግንሻለን። አሜን። አላህ ይስጥልን። አሜን። እናት እድሜ ይስጥሽ። ቻው ሰላም። ቻው ደህና ደሩ። ቻው። ሶሻል ሚዲያ ላይ ኢንፍሉዌንስ ማድረግ የምትችሉ ሰዎች በቃ እንደዚህ ያንን ነገር ላይ ፓርቲሲፔት ብታደርጉ ላይክ አንድ ብርድ ልብስ ማለት በእናንተ ደረጃ ላሉ ሰዎች በጣም ተራ ነገር ነው። ግን ጎዳና ነው። ጎዳና ላይ ያሉ ሰዎች ላይክ ለነሱ አንድ ብርድ ልብስ ማለት በጣም ብርቃቸው ነው። ላይክ ምን ያክል ሀሩሩና ብርዱ እንደሚፈራረቅባቸው ቤታችን ተቀምጠን መገመት አይቀተንም። እንደዚህ ያንን ነገር የምታደርጉ ሰዎች እግዚአብሔር እጃችሁን ይባርከው። እንዲህ ያለን እዚህ ደርሰናል። ይህ ቁጥር 1 ሁሉ ቲዩብ ነው። ፕሮግራሙ ደግሞ ሳቅና ህይወት ነው። እንግዲህ ዛሬም በሳምንታችን ተገናኝተን ፈታ እያለን ነው። አልቦቦ ዋጀፋ ቢዲ ለቱ God have mercy. Ahora está que lo he hecho. Anan. ነፍሰ ይበል ድሮት እዚህ ልጅ ያመት ባሰበን ታደሰ መንቀት ሲመጣ እግዚአብሔር የሰዲያ ባዴ ሰባዘበት እንዲህ ዋኔ ሆያ ሆዬ ሆዬኔ ጌታ ጌታ ለጌታ አበባዮሽ ለምለም አበባዮሽ ለምለም ባልንጀሮቼ ለምለም በተራ ለምለም ከብረው ይቆዩ ከብረው በዓመት አንድ ወልደው ከብረ ቆዩ። ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ታምራለህ በይ አንተ አይደለም ቆሻሻው ድህነት አይደለም ቆሻሻው ማጣት አንተ አይደለም ቆሻሻው ደካማ ጎንህን ተጠቅመው ካንተ የራቁና አንተን ያራቁ ሰዎች እነሱ ናቸው ቆሻሻዎች። አንተ አይደለም ቆሻሻ። የሰው ቆሻሻ የዚህ ቆሻሻና የድህነት ቆሻሻን ያለ ድህነትህን አይተው ቆሻሻ ነኝ ብለህ እንድታስብ ያደረጉ ሰዎች አስተሳሰባቸው ነው ቆሻሻው። አንተ አይደለም ቆሻሻ። የሰው ቆሻሻ አንድ ሰው አለ ታውቃላችሁ፣ ይሄ ልጅ እንደዚህ እንዲያስብ ያደረገው ኦሪዮን ነገር ጠይቆ አንተ ቆሻሻ ነህ ብሎ ሰደበው የሆነ ሰው አለ እንጂ ለካ ምንም ነገር ሲያይ እንዴት ነው እኔ ቆሻሻ ነኝ አላምርም እንዴት ይላል ይሄ ልጅ። አለቃ ወጣ ao áo đen ao hồi ao mồm cá ngáo ao lùn ao መግቢያችን ላይ ስለ ባለጫማው በኋላ ነግራችኋለሁ ብዬ ነበረ። ባለጫማውን እንግዲህ ብዙዎቻችሁ ታውቁታላችሁ ሶሻል ሚዲያ ላይ
ተማሪዎችን ጫማ የሚያለብስ ነው። እስቲ ይህን ቪዲዮ ደግሞ አይተን እንመለስ። ሰላም የባለ ጫማው ቤተሰቦች ሁላችሁም እንዴት ናችሁ? እንግዲህ እኔ ባለ ጫማው እባላለሁ። የነሐሴ ወር በቅን ልቦች አሸናፊ ሆኛለሁ ታስታውሳላችሁ። አሁን ደግሞ ለ100 ግራም ወርቅ እንግዲህ እጩ ሆኜ ውድድር ውስጥ ገብቻለሁ። እንግዲህ የባለ ጫማው ቤተሰቦች እንደገና ደግሞ ተማሪዎች በየቦታው ያላችሁ የፍቅር ስጦታ ጫማ የምሰጣችሁ ተማሪዎች በጠቅላላ እንዲሁም ቤተሰቦቻቸው በጠቅላላ እናንተ ደግሞ ቦት እንድታደርጉኝ እንድሰጡኝ እላለሁ። ያ ወርቅ ሲመጣ ደግሞ ዞሮ ዞሮ ለተማሪዎች የሚሆን ነው የሚሆነው። ስለዚህ ሁላችሁም ደግሞ የገባችሁ ባለጫማውን ቦት አድርጉ። www.የቅልቦች አዋርድ ላይ ቮት እንድታደርጉ በባለጫማው ስም ጠይቃችኋለሁ። ያመሰግናል። ጫማ ማለት በጣም ትልቅ ነገር ነው። ታውቃላችሁ ተማሪ ሆናችሁ ትምህርት ቤት ላይ ጫማ አልባ መሄድ ማለት ላይክ የሚፈጥረውን ሳይኮሎጂካሊ ትረዳላችሁ ብዬ አስባለሁና በዚህ ረገድ ትልቅ ስራ እየተሰራ ነው ያለው። ላይክ የፍቅር ስጦታ ነው የሚሰጠው ጫማ። አሁን ላይ ቅልቦች ላይ እየተወዳደረ ነው። ምንድነው ከናንተ የሚጠበቀው? እነዚህ ጫማ የሌላቸው ተማሪዎችን ለማገዝ ሚኪን ወይንም ደግሞ ባለ ጫማውን ቮት እንድታደርጉ ነው የምፈልገው። ሊንኩን አስቀምጥላችኋለሁ። ሚኪ ጸጋዬ ባለ ጫማው፣ ሚኪ ጸጋዬ በቅንፍ ውስጥ ባለ ጫማው የሚለውን መርጣችሁ ወይንም ደግሞ www.የቅን ልቦች አዋርድ ላይ ቮት ማድረግ ትችላላችሁ። ሚኪ ጸጋዬ ባለ ጫማው ብላችሁ ቮት። እኔ ግን በግሌ ቮት አድርጉና ቮት ያደረጋችሁበትን ስክሪንሾት እዚህ ኮሜንት ላይ ላኩልኝ። ካሸነፍን ለ10 ሰዎች እኔ በግሌ እሸለማለሁ ማለት ነው። ሽልማቱን ቀደም እንዳልኩት ስለምታደርጉት ትብብር ሁሉ ከልብ አመሰግናለሁ። ነገሮች ተሳክቶ ቀሪ ተማሪዎች ጫማ ለብሰው ወደ ትምህርት ቤታቸው በፈገግታ እንደሚሄዱ ተስፋ አደርጋለሁ። የእናንተ ገዛ ያስፈልገናል። ስለምታደርጉት ነገር አመሰግናለሁ። ይመቻችሁ ማለት ፈልጋለሁ። መልካም ጊዜ። እናመሰግናለን። ጥሩ ጊዜ ያሳለፈና በጣም ደስ ይላል። ወይኔ ብርዱ ይበርዳል። ወይ በጣም ነው ይበርደው። አልበረደ? እኔ ራሱ እንዲህ ደርቤው በጣም ነው የበረደኝ። ወይኔ አይዞ አንቺም አይዞሽ። የዝናብ ፍቅር ደስ ይላል። ጃኬትን ስጠኝ እያለች ነው። ይግባኝ ብሎ አረ ወይኔ ብርዱ ይበርዳል። ጃኬትን ስጠኝ እያለች ነው። አዎ በጣም ነው የሚበርደው አይደል? ጃኬትን አውልቃ ሰጠኝም ማለት ነው። ነጭ ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደል? አይደለም እኔስ ፈተና ነበረ፣ ግን ፈተናዬን ወድቃል። ነጭ እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ይሄ ነጭ እሺ፣ ለፍቅር ከሆነም አየው አይው ነጭ አይው አያስፈልግም። ምን ቀረኝ እኔ? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ቻው። ነቴክስት ቦንዳ የምጡ ገራሚ ጃኬቶች አለሉ የደወሉ እንደዚህ ሰብስባችሁ ያጠራቀማችሁ ሰዎች ፕሊዝ መልሱልን እንጂ አፖች መናገር ቢችሉ ምን ሊፈጠር ይመስላችኋል? ቴሌብር ምን ይላል? ሁሌ ትመጣለህ፣ የ2 ብር ፓኬጅ ገዝተህ ላጥ ትመጣለህ፣ ዴይሊ ገዝተህ ላጥ። ኧረ እንደው ደህና ነገር ግዛት፣ ደህና ነገር። እኔ በቃ ስራዬን ጥንቅቅ አድርጌ በመስራቴ ሁሉም ሰው ይጥላኝ። እንደው ምን ይባላል? ሁሉም ሰው ድሮ እንደዛ ሁሌ እንደዛ ጓደኛ እንዳልነበር በቃ አሁን እንኳን በወር አንዴ እንኳን አትመጣማ። በቃ እኔም በዋይፋይ ቀየርከኝ። ዋይፋይ ሲመጣ በቃ ተረሳሳ። ያው ክላስ አለ ከወዲሁ ልንገር ብዬ ነው ገብተህ ቼክ ከማድረግ በፊት ክላስ አለ አልቀር። ቴሌግራም ይወድ ክላስ አለ የለም፣ ክላስ አለ የለም። ክላስ አስባችሁታል? በሰላም እየተኛችሁ ሌሊት ላይ አንዱ የቤተሰብ አባል ተነስቶ ጥያቄ ያለኝ ብሎ ጥያቄ ሲጠይቅ እስቲ ጥያቄ አለኝ እዚህ ጋር ጥያቄ አለኝ። ወደ ጥልቁ ዓለም ሄደህ ታውቃለህ? በስመ አብ ተኛ። አይዞህ ወንድሜ ያዕቆብ ወይ በፈጣሪ ስም መርካቶ ሸሚዝ ነው ብሎ ይሸጡልኝ ማለት ነው። ይሁት አሁን እንዴት አድርጌ ነው የምለብሰው? በመድኃኒዓለም እስኪ ተመልከቱ፣ ፍረዱ። ምንድን ነው የሚያስቅሽ? አሁን ይሄን ገልብጮ ነው የምለብሰው? ወደ ጎን ነው የምለብሰው? እንዴት ነው አድርጌ ነው የሸጡለት? ግን ይሄንን የምለብሰው አሁን እንዴት ገዛቸው? እሱ ለራሱ ምን አድርጋችሁኝ ነው ግን? ሲሸጡልኝ ምንድን ነው ያደረጋችሁኝ? እንዴት ነው ያላየሁት? ወይስ የገዛው ሸሚዝ ራሱ ይሄ ይመስለኝ ምን በመድኃኒዓለም ተመልከቱ። ወይ አይሳብ ይኸው ከቤታው ምንድን ነው ያክል እንዴት ሊሰራችሁ እንዴት ይሄንማ ለብሾ ነው የምታየው እንጂ ለብሾ አይደለም።
እኔ እንደዚህ አይነት ልብስ ከዛሬ ውጪ አላየሁም። ላይክ እንደዚህ ኮሌታውን እንደዚህ አይቶ አልገዛውም እንዴት ኦር ደግሞ ራስ ነው ቤት የሰራው። ልጅ አገተ ቤተሰቡ ስልክ አላነሳ ሲሉ የደወሉላቸው ደንበኛ ስልክ አይመልስም። በቃ ቤት ትችላለህ። አባዬ አንተ ለማን ትችል? አባቱ አደረገው ጭራሽ ከሚስት ጋር ተጣላ። ጋለ ነበረ። በስመ አብ ወልድ ቢይዘው እኮ በቃ እጁ ሙሽልቅ ነው የሚልለት ነበር። ምንድን ነው የምትጮሂው? እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይ ማዘር ውጪ ልብስ እያጠበች ነው እና አውቄ ስደት ሊሄድ ነው ብዬ ፍራንክ ላደርጋት እና ወብሳይን የምትሻለ ምን ትላለች ማዘር? አብረን ናት። በቃ እኮ እመጣለሁ። በቃ መርቀሽኝ ምን እሰራለሁ እዚህ ሀገር ነው ታዲያ? ይኸው ከዚህ ሀገር ለፈውኝ ምንም እንችል በቃ በሊቢያ አድርጌ ነው የምሄደው። በሊቢያ እንደ አለሳድ ነው የምሄደው። ለምን ማለት ነው እንዴ? እና ታዲያ በቃ አሁን ጓደኞቼም አሉ አንድ ላይ ነው የምንሄደው። ምንድን ነው የምትጮሂው? እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይሰማ ወላሂ ሌላ ሰው እንዳይሰማ በቃ እንዴ ከምሬ ነው የሚሄደው። በቃ አሁን እንዳልሽ ማንም እንዳይሰማ አሁን ዝም በይ። ማንም እንዳይሰማ አሉ ጓደኞቼ እንዳለ አሉ። ልሂድ ነው በቃ አሁን ዱዱ አድርገሽ በቃ ሸኝኝ። በቃ አሁን እኔ አልፈልግም። ምንድን ነው በቃ እዚህ ሀገር ነው ሰርቼ መጣ አልቻልኩም። እኔ ምንም አልፈልግም። በቃ እኔ እዚህ ሀገር በቃ ቢያንስ እኔ አንቺን ሰርቼ ማግኘት አልቻልኩም። ሸኝኝ በቃ መርቀሽ ሸኝኝ። ለምን እሺ እዛው ነኝ። ቢያንስ አንቺን እጦርሻለሁ። በቃ ቢያንስ ኧረ እሺ በይ በእናትሽ። እኔ ልሄድ ነው አሁን እየጠበቁኝ ነው። መኪና ተዘጋጅቷል። እኔ ወላሂ ልጅ ያለት መኖር አልችልም። በረባላ እኔ አንተ ከሬዶ ዲማና ላይ ወላሂ ተዋቱ ይተዋት ባላ እኔ ወላሂ መረራ እንዴ እኔ መሮኛ ቆየ ከመረራ እና በቃ ሻው ዝገባ አስወጣልኝ። በቃ ቢያንስ እንት አንቺን እያገዝኩ አይደለም። በዚህ አታግዘኝ ገፍተህ ይቻውጣልኝ እንቱ ባላ እኔ ጋር ተገባት ላይ ወላሂ ጓደኞች ሳይቋቋለው ኮሰት ሲወጡ ሲገቡ ሳይ እኔ ባላ ትባል አልፎለን እናት አባቶቻችንን የምናስደስት ሰው ያደርገን። ባጃጅ የምትባለው ደግሞ ማናት? ባጃጅ what አቺ ባጃጅ ነይ ባጃጅ ነይ ባጃጅ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ባጃጅ ነይ። አንተ ገነት አትገባ። አንተ ገነት አትገባም። ሲጀመር ባጃጅ ብለህ ስም ያወጣላት ልጅ 3 እግር ስላላት እንዲህ ያለን እንግዲህ እዚህ ደርሰናል። ይህ ቁጥር 1 ሁሉ ቲዩብ ነው። ፕሮግራሙ ደግሞ ሳቅና ህይወት ነው። ዛሬ ቆንጆ ቀን አብረን እንዳሳለፍን ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቅድም ላይ እንዳልኩት ቻናሉን ሰብስክራይብ አድርጉ። ቤተሰብ ደግሞ የሆናችሁ ሰብስክራይብ ያደረጋችሁ ደግሞ ቪዲዮ አቅም እንዲኖረው ቪዲዮ ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። እስካሁን ከኔ ጋር አብራችሁ ስለነበራችሁ አመሰግናለሁ።